الحديد بمكة وردتنا تاتوچا 29 ናቸው بسم الله الرحمن الرحيم بالله سفصوم رورو فصوم አዛኝ በሆነው سبح لله ما في السماوات والأرض وهو العزيز الحكيم በሰማያትና በምድር ያሉ ፍጥረታት ከሁሉም ጉድለት የጠራ መሆኑን በመመስከር ለአላህ ሞገሱ አላህ ኃያልና ጥበበኛ ነው له ملك السماوات والأرض يحيي ويميت وهو على كل شيء قدير ለአላህ በሰማያትና በምድር ያሉ ፍጥረታትን በተክላላ እንደፈለገ የመቆጣጠር ሙሉ ችሎታ አለው አላህ ያው ያደርጋል ይገድላልም አላህ ምንም የማያቅተው ሁሉንም ነገር ማድረግ ይችላል هو الأول والآخر والظاهر والباطن وهو بكل شيء عليم አላህ መጀመሪያ ያለ ነው ከበስተፊቱ ምንም ፍጥረት የለም የምድር ዓለም ፍጥረታት ሁሉ ሲጠፉ አላህ መጨረሻ ብቻውን ቀሪ ነው አላህ ከሁሉም በላይ ነው አላህ ድብቅንም ሆነ ውስጠ ምስጢርን አዋቂ ነው الله كل نجر لاي أواكينه هو الذي خلق السماوات والأرض في 6 أيام ثم استوى على العرش يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو معكم أينما كنتم والله بما تعملون بصير እርሱ ያላህ ሰማያትና ምድርን ቅዳሜ ሲቀር ከእሁድ እስከ ዓርብ ባሉት በ6 ቀናቶች ውስጥ ፈጠራቸው ከዚያም ለአላህ ለልቅና በሚገባው ሁኔታ ከፍጥራኑ በተክላላ ከአርሹ በላይ ሆነ አላህ ወደ ምድር የሚገቡትን ሙታን የዘር ፍሬ ውሃ የመሳሰሉትንና ከምድር የሚወጡትን ነፍሳት ቡቃያ የመሳሰሉትን ከሰማይ የሚወርዱትን መላእክቶችን ዝናብ የመሳሰሉትን ወደ ሰማይ የሚወጡትን የመልካምም ሆነ የመጥፎ ሥራ ዘገባዎች የመሳሰሉትን በተክላላ አላህ ጠንቅቆ ያውቃል የትም ቦታ ብትሆኑ እርሱ አላህ በእውቀቱ ከናንተ ጋር ነው አላህም በመትሰሩት ሥራ ሁሉ ተመልካች ነው له ملك السماوات والأرض وإلى الله ترجع الأمور ለአላህ በሰማያትና በምድር ያሉ ፍጥረታት በተክላላ በቁጥጥሩ ስር ናቸው እንደፈለገ ያደርጋቸዋል በመጪው ዓለም ጉዳዮች በተክላላ ወደ አላህ ይመለሳሉ እንደየሥራቸውም ይመነዳቸዋል يولج الليل في النهار ويولج النهار في الليل وهو عليم بذات الصدور በተለያየ ጊዜ በተለያየ ቦታና በተለያየ መጠን ሌሊቱ ረዝሞ ከቀኑ ክፍለ ጊዜ ውስጥ ይገባል ቀኑም ረዝሞ በሌሊቱ ክፍለ ጊዜ ውስጥ ይገባል አላህም በልብ ውስጥ ያለውን እምነት ምስጢርና ውጥን በተክላላ አዋቂ ነው آمنوا بالله ورسوله وانفقوا مما جعلكم مستخلفين فيه فالذين آمنوا منكم وأنفقوا لهم أجر كبير እናንተ ሰዎች ሆይ በአላህና በመልእክተኛው መኑ ተራችሁ ደርሶ አላህ ተተኪ ባደረጋችሁ ገንዘብ ላይ ለግሱ ከናንተ ውስጥ እነዚያ በእስላም አምነውና በገንዘቦቻቸው የለገሱ እንደነዚህ አይነቶቹ ትልቅ ምንዳ አላቸው وما لكم لا تؤمنون بالله والرسول يدعوكم لتؤمنوا بربكم وقد أخذ ميثاقكم إن كنتم مؤمنين መልእክተኛው ወደ ጌታው ጥሪ ያደረገላቸው አላህ ህሊናቸውን ወደ እምነት እንዲገፋፋ ወይንም ከአደም ጀርባ ነፍሳቸው ሲፈጠር አላህን ብቻ እንዲያመልኩ ቃል ኪዳን እያስገባችሁ እምነትን የምትፈልጉ ከሆነ በአላህ ፈጣሪነትና በብቸኛ ተመላኪነት የማታምኑበት ምን ምክንያት አላችሁ هو الذي ينزل على عبده آيات بينات ليخرجكم من الظلمات إلى النور وإن الله بكم لرؤوف رحيم እርሱ ያላህ ከክህደት ጨለማዎች ወደ እምነት ብርሃን ሊያወጣችሁ በባሪያው በነብዩ መሐመድ ላይ ግልጽ የሆኑ ወደ ሐቅ የሚመሩ የቁርአን አንቀጾችን ያወርዳል وما لكم ألا تنفقوا في سبيل الله ولله ميراث السماوات والأرض لا يستوي منكم من أنفق من قبل الفتح وقاتل أولئك أعظم درجة من الذين أنفقوا من بعد وقاتلوا وكلا وعد الله الحسنى والله بما تعملون خبير እናንተ አማኞች በአላህ መንገድ ላይ ለሚደረገው ትግል የማትለግሱት ለእናንተ ምን ምክንያት አላችሁ አላህ እንደሆነ በሰማያትና በምድር ያሉትን ንብረት ግዛት በተክላላ ወራሽ ነው ከናንተ ውስጥ መካን በድል ከመክፈት በፊት የለገሰና ከካህዲያን ጋር የተጋደለን እንደነዚህ አይነቶቹ ደረጃቸው በጣም የላቀ ሲሆን የሚሰጣቸው ምንዳ መካ በድል ከተከፈተ በኋላ
ከለገሰና ከተጋደለ ጋር አይስተካከልም። ለሁሉም ግን አላህ ያማረን ጀነትን ቃል ገባላቸው። አላህም በምትሰሩት ሥራ ሁሉ ውስጥ አዋቂ ነው። من ذا الذي يقرض الله قرضا حسنا فيضاعفه له وله أجر كريم ያ ገንዘቡን በመለገስ ያላንዳች መመጻደቅ መልካም የሆነውን ብድር ለአላህ በምድር ዓለም የሚያበድር የመልካም ሥራውን ዋጋ ይደራረብለታል፣ በጀነትም ሰፊ የሆነውን ምንዳ ይቸረዋል። يوم ترى المؤمنين والمؤمنات يسعى نورهم بين أيديهم وبأيمانهم بشراكم اليوم جنات تجري من تحتها الأنهار خالدين فيها ذلك هو الفوز العظيم በመጪው ዓለም ምእመናንና ምእመናት ከቀብር ተነስተው ወደ ጀነት በሚጓዙበት ጊዜ ብርሃናቸው ከበስተፊታቸውና ከበስተቀኛቸው ይሰራጫል። መላእክቶችም የምስራች ዛሬ ከስሮቿ ወንዞች የሚፈሱባት ጀነቶች ውስጥ ዘውታሪዎች ትሆናላችሁ ይሏቸዋል። ይህም ጀነት መግባት ትልቅ ድል ነው። يوم يقول المنافقون والمنافقات للذين آمنوا انظرونا نقتبس من نوركم قيل ارجعوا وراءكم فالتمسوا نورا فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب በዚያ በቂያማ ቀን ጀነት በሚያስገባው መሸጋገሪያ ሲራጥ ላይ መናፍቃንና መናፍቃት ለነዚያ ላመኑት ለኛ ፊታችን ላይ የተሰጠን ብርሃን ድርግም ብሎ ስለጠፋ መንገዱን እንዲታየን ወደኛ ተመልከቱ፣ ከፊታችሁ ብርሃን እንጋራ ይላሉ። መላእክቶችም ለመናፍቃን እያሾፉባቸው ወደ ምድር ዓለም ወደ ዱንያ ወደ ኋላችሁ ተመለሱ፣ ብርሃናችሁን ታገኙታላችሁ ይባላሉ። በዚህን ጊዜ በአማኞችና በመናፍቃን መካከል ረጅም አጥር ይለያቸዋል። ለአጥሩም በር ሲኖረው በአጥሩ ግቢ የአማኞች የጀነት ክልል ሲሆን በውስጡ የአላህ እዝነት አለበት። ከአጥሩም ውጪ የመናፍቃን የካህዲያን የጀሃነም ክልል ሲሆን ፊት ለፊቱም ላይ በየአይነቱ ስቃይ ይኖራል። ينادونهم ألم نكن معكم قالوا بلى ولكنكم فتنتم أنفسكم وتربصتم وارتبتم وغرتكم الأماني حتى جاء أمر الله وغركم بالله الغرور መናፍቃን ሙስሊሞችን እየተጣሩ በምድር ዓለም በአንድ እምነት ውስጥ ከናንተ ጋር አልነበርንምን ይላሉ። ሙስሊሞችን አዎ ነበራችሁ፣ ነገር ግን ከላይ በማስመሰል ውስጣችሁ ሳይሰልም ነፍሶቻችሁን አጠመማችሁ። በመልእክተኛውና በሙስሊሞች ላይ ውድቀትን ትጠባበቁ ነበር። በሞቶ መቀስቀስም ተጠራጠራችሁ። መመሳሰል የሚያዋጣ መስሏችሁ ተታለላችሁ። የአላህ ትእዛዝ ሞት እስኪመጣባችሁ ድረስ በአላህ ብቸኛ ተመላኪነት እንዳትከተሉ ሸይጣን አሳሳታችሁ ይሏቸዋል። فاليوم لا يؤخذ منكم فدية ولا من الذين كفروا مأواكم النار هي مولاكم وبئس المصير እናንተ መናፍቃን ከጀሃነም ለመዳን ከናንተም ሆነ ከነዚያ ከካህዲያን ካሳ በማይወሰድበት በቂያማ ቀን መዘውተሪያችሁም የጀሃነም እሳት ነው የሚሆነው። እሳቷም መጠለያችሁ ነው የምትሆነው። የስቃይ አይነቱም ለመቅመስ በጀሃነም እሳት ስር ማደር ምንኛ ከፋ። ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون እነዚያ ያመኑት ሙስሊሞች በሐቅ ለወረደው ለቁርአን ለአላህ ተክሳጽ ልቦቻቸው ፍራቻን መላበስ አይገባውምን? ሙስሊሞች ነብዩ መሐመድ ከመላኩ በፊት እንደነበሩት እንደነዚያ የመጽሐፉ ባለቤቶች አይሁዶችና ክርስቲያኖች በነቢያቶች መላክ መካከል ዘመኑ ሲረዝምባቸው ልቦቻቸው እንደደረቀ ህዝቦች ሊሆኑ አይገባም። ከነሱ ከይሁድና ከነሳራ ውስጥ አብዛኛዎቹ ከአላህ ትእዛዝ ያፈነገጡ ናቸው። እስልምናንም አይቀበሉም። اعلموا أن الله يحيي الأرض بعد موتها قد بينا لكم الآيات لعلكم تعقلون እወቁ፣ በእርግጥ አላህ ምድር ከሞተች በኋላ በዝናብ በውሃ ህያው ያደርጋታል፣ የሰውንም ልጅ ከሞት በኋላ ይቀሰቅሰዋል። በእርግጥ የአላህ ችሎታው ታስተውሉ ዘንድ ለእናንተ የተለያዩ አንቀጾችን ገለጸላችሁ። إن المصدقين والمصدقات وأقرضوا الله قرضا حسنا
يضاعف لهم ولهم أجر كريم በርግጥ መጽዋቾች ወንዶችና መጽዋቾች ሴቶች ምንም ቅር ሳይላቸው ሳይሰስቱና ሳይገደዱ በመመጽወት መልካም ብድርን ለአላህ የሚያበድሩ ምንዳውን ይደራረብላቸዋል ለነሱ መልካም የሆነ ምንዳ ማለትም ጀነት ይኖራቸዋል والذين آمنوا بالله ورسله أولئك هم الصديقون والشهداء عند ربهم لهم أجرهم ونورهم والذين كفروا وكذبوا بآياتنا أولئك أصحاب الجحيم እነዚያ በአላህ ፈጣሪነት ብቸኛ ተመላኪነትና በመልእክተኞችም ያመኑ በአላህ ቃልና በነቢያቶችም መልእክት ቅንጣት ታህል ያልተጠራጠሩ እንደነዚህ አይነቶቹ ፍጹም እውነተኞች ናቸው እነዚያም ስለ እስላም ብለው የተጋደሉት ሰማዕታትም ወዲያው እንደሞቱ ጌታቸው ዘንድ ትልቅ ምንዳና ብርሃን ያገኛሉ እነዚያም የካዱት በአንቀጾቻችንም ያስተባበሉ እንደነዚህ አይነቶቹ የጀሃነም ተጓዳኞች ናቸው اعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور እናንተ ሰዎች የምድር ዓለም ህይወት ማለት የጨዋታና የቀልድ የጌጥና በመካከላቸው በገንዘብና በልጆች የፉክክር ስፍራ መሆኑን እወቁ ምሳሌውም ያታክልት ለምላሜ አራሹን እንዳስደነቀውና ከዚያም ተክሉ ክው ብሎ ቢጫማ ሲሆን በመቀጠል ተሰበርባሪ ድርቆሽ ይሆናል በመጨረሻም ዓለም ለካህዲያን ጥብቅ ቅጣት ሲኖር ለአማኞችም ካላህ ዘንድ የሆነ ምህረትና ውዴታ አለላቸው የምድር ዓለም ህይወት ጥቅም ለዝንጎች መታለያ እንጂ ሌላ አይደለም سابقوا إلى مغفرة من ربكم وجنة عرضها كعرض السماء والأرض أعدت للذين آمنوا بالله ورسله ذلك فضل الله يؤتيه من يشاء والله ذو الفضل العظيم እናንተ ሰዎች ያላህና የመልእክተኛው ትእዛዝ በማክበር ወንጀልን በመራቅ ከጌታችሁ ዘንድ ወደ ሆነው ምህረትና ወርዷ ከሰማይ እስከ ምድር ወርድ የምታከለዋን ጀነት ተሽቀዳደሙ ጀነቷም ለነዚያ ባላህና በመልእክተኛው ላመኑት ተዘጋጅታለች ይህም ጀነት መግባት ያላህ ትሩፋት ሲሆን ለፈለገውም ይሰጣል አላህም የትልቅ ትሩፋት ባለቤት ነው ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير በምድርም ላይም ሆነ በነፍሶቻችሁ ላይ በሽታ ህመም ረሃብ አደጋ የመሳሰለች መከራ አትከሰትም መከራው ከመፈጠሯ በፊት መጽሐፉ ውስጥ ማለትም ለህወል መህፉዝ መዝገብ ላይ የሰፈረች ብትሆን እንጂ በርግጥ ይህም ጥብቅ ሰሌዳ ላይ የተመዘገበን ክስተት እንዲፈጠር ማድረግ አላህ ዘንድ በጣም ቀላል ነው لكي لا تأسوا على ما فاتكم ولا تفرحوا بما آتاكم والله لا يحب كل مختال فخور ሁሉም ነገር ከመከሰቱ በፊት አላህ ዘንድ የተወሰነና መዝገብ ላይ የተጻፈ መሆኑን ማሳወቃችን የምትወዱትን ጸጋ ባመለጣችሁ ጊዜ እንዳታዝኑና በተሰጣችሁም ጸጋ በራሳችሁ ጥበብ ያገኛችሁ እየመሰላችሁ እንዳትኩራሩ ታቅዶ ሲሆን አላህም ኩራተኛና በሰዎች ላይ ተመጻዳቂን አይወድም الذين يبخلون ويأمرون الناس بالبخل ومن يتول فإن الله هو الغني الحميد እነዚያ አላህ በሰጣቸው ጸጋ የሚሰስቱና ስስትንም ጠቃሚ አስመስለው እንደ ዘካ የመሳሰሉ የግዴታ ምጽዋቶችን እንዳይሰጡ ሰዎችን በስስት የሚያዙ ካላህ ትእዛዝ ያፈነገጡ ሲሆኑ የሚያፈነግጥ ሰው ራሱን በስተቀር አላህን ፈጽሞ አይጎዳም በርግጥ አላህ ከፍጥረታቱ ምንም እርዳታም ሆነ እገዛ የማያስፈልገው በራሱ የተብቃቃ ምስጉን ነው لقد أرسلنا رسلنا بالبينات وأنزلنا معهم الكتاب والميزان ليقوم الناس بالقسط وأنزلنا الحديد فيه بأس شديد ومنافع للناس وليعلم الله من ينصره ورسله بالغيب
إن الله قوي عزيز. በእርግጥኛ መልእክተኞቻችንን በግልጽ ማስረጃዎች ወደ ህዝቦቻቸው ላክናቸው። ከእነርሱም ጋር ሰዎችን ፍትሃዊ በሆነ መልኩ እንዲተዳደሩበት መጽሐፍንና ሚዛናዊ የሆነ የሸሪዓ ህግን ላክን። ህግንም የምታስከብሩበትን የጦር መሳሪያና ሌሎችም ማምረቻዎችን የምትሰሩበትን በውስጡ ኃይለኛ ጥንካሬ ያለውን ለሰዎች መጠቃቀሚያ የሚሆን ብረትን አወረድን። ምክንያቱም በስውር አላህን ማለትም ሃይማኖቱንና መልእክተኛውን ኢስላማዊ ጥሪ በማስተላለፍና ከጠላት ጋር በመጋፈጥ የሚረዳውን አላህ በግልጽ ሊያሳውቅ ሲሆን በእርግጥ አላህ ከማንም እገዛን የማይሻ ብርቱና ኃያል ነው። ولقد أرسلنا نوحا وإبراهيم وجعلنا في ذريتهما النبوة والكتاب فمنهم مهتد وكثير منهم فاسقون. በእርግጥ ኑህንና ኢብራሂምን መልእክተኛ አድርገን ላክናቸው። ከሁሉም ዝርያ ነብይነትንና አብሯቸው ካላህ ዘንድ የወረደ መጻሕፍት እንዲኖር አደረግን። ከእነርሱም ውስጥ ወደ ሐቅ መንገድ የተመራ አለ። ከእነርሱም ውስጥ ወይም ከአዳም ዘሮች አብዛኛዎቻቸው አፈንጋጮች ናቸው። ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل وجعلنا في قلوب الذين اتبعوه رأفة ورحمة ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها فآتينا الذين آمنوا منهم أجرهم وكثير منهم فاسقون. ከዚያም ባለፉት መልእክተኞች በፈለጎቻቸው ላይ ሌሎችን መልእክተኞች አስከተልን። የመርየምን ልጅ ኢሳን አስከተልን፣ ወንጌልንም ሰጠነው። እነዚያንም ያልተሳሳቱትን የኢየሱስ ተከታዮችን በልቦቻቸው ላይ ለፍጥራን ርህራሄ እዝነት እንዲኖር አደረግን። የአላህን ውዴታ ፍለጋ ራሳቸው ምንኩስናን ፈጠሯት። ምንኩስናን እኛ አልደነገግናትም፣ ለምንኩስናም የሚገባትን አጠባበቅ አልጠበቋትም። እነዚህ ሐዋርያቶችን ጨምሮ በነቢዩ ኢሳ ነብይነት ብቻ ያመኑትን የመልካም ሥራ ዋጋቸውን ሰጠናቸው። ከእነሱም ውስጥ የነቢዩ ኢየሱስን ጌታ በማለታቸውና በነቢዩ መሐመድን በመካዳቸው አብዛኛዎቻቸው ከሐቅ መንገድ አፈንጋጮች ናቸው። يا أيها الذين آمنوا اتقوا الله وآمنوا برسوله يؤتكم كفلين من رحمته ويجعل لكم نورا تمشون به ويغفر لكم والله غفور رحيم. እናንተ ያመናችሁ ሆይ የታዘዛችሁትን በመታዘዝ የተከለከላችሁን በመከልከል አላህን ፍሩ፣ በመልእክተኛውም እመኑ። አላህ ከጸጋው እጥፍ አድርጎ ይሰጣችኋል። ወደ ሐቅ የምትጓዙበትንም የእውቀት ብርሃን ያበጅላችኋል፣ ወንጀላችሁንም ይምርላችኋል። الله مهاري أزاجنونا لئلا يعلم أهل الكتاب ألا يقدرون على شيء من فضل الله وأن الفضل بيد الله يؤتيه من يشاء والله ذو الفضل العظيم. الله ጸጋውን የሚሰጣቸው ብቸኛ የጸጋ ባለቤት መሆኑን የመጽሐፉ ባለቤቶች አይሁዶችና ክርስቲያኖች ካላህ ትሩፋት ምንም መስጠትን ሆነ መንሳትን እንደማይችሉ ሊያሳውቋቸው ነው። አላህ ትሩፋቱ ሁሉ ባላህ እጅ ሲሆን ለፈለገውም ይቸረዋል። አላህ የተትረፈረፈ የትልቅ ትሩፋት ባለቤት ነው። ባላህ ፈቃድ የ27ኛው ጁዝ የቁርአንና የፍቺው ትርጉም በዚሁ ይጠናቀቃል።